አሳያችሁ እዩት እዚህ ጋር $15.19 ነው የሰራሁት በስንት መቶ በ495 ቪው 15.19 ሲባዛ በ125 አድርገን እንምታው 1900 ብር ነው የሰራው። ለዚህ ጋር ለምሳሌ የሀገራችን ወይ የኢትዮጵያ ቪዲዮ እኔ ኢትዮጵያ ውስጥ ነው ያለሁት ቪፒኤን ከፍቼ ነው ያያለሁት ጀስት የአንድ ኢትዮጵያዊ ቪዲዮ ባገኘው እስቲ እዩት እዚህ ላይ እንግዲህ የኢትዮጵያ ቪዲዮ የከፈትኩት ስፖንሰር ዲልና እዚህ ጋር እንግዲህ listen 20 book in 20 days የሚል how to ምናምን ብቻ የሚል እዩት እዚህ ጋር ስፖንሰር የሚል ይታያቻል ብዬ አስባለሁ። ስፖንሰር የሚለው እንግዲህ በዚህ ዩቲዩብ ቻናል እየከፈለው ነው ማለት ነው። በአሁኑ ሰዓት በሀገራችን ሆነ ከሀገራችን ውጪ እጅግ በጣም ብዙ ብር በሶሻል ሚዲያ የተሰራበት ይገኛል። ወደኛ ሀገር ስንመጣ ግን አብዛኞቻችን በተለይ ወጣቶች ዝም ብለን ቪዲዮ ያገኘነው ኮንሱም ከማድረግ ውጪ እንዴት አድርገን ገንዘብ እንስራ እንዴት አድርገን ራሳችንን እንለውጥ የሚል ሐሳብ ብዙም ያን ያክል አይታይበትም ወይም የለም ማለትም ይቻላል። አሁን ግን ይሻላል። በቲክቶክ በዩቲዩብ በኢንስታግራም በሌሎች ሶሻል ሚዲያ ላይ በደንብ ብዙ ብር የተሰራበት ይገኛል። በፋይናንሻል የራሳቸው የቻሉ ከዛም አልፎ ደግሞ በፋሚሊዎቻቸውን በቃ ዋትኤቨር ብዙ ነገር እየሰሩ ያሉ ሰዎች አሉ። እናንተ ራሳችሁ የምታውቋቸው ማለት ነው። ከማይባል ስፍራ ተነስቶ ራሳቸው ከሆነ ጊዜ በኋላ በቃ በደንብ ጸደይ የሆነ ላይፍ እየኖሩ ያሉ በጣም ብዙ ሰዎች አሉ። እንደሆነ እኔ ራሱ ትንሽም ቢሆን እናንተን ለመርዳት ወይም ካላችሁበት ስፍራ ትንሽ ፈቀቅ የሚያደርግ ነገር ይዤላችሁ ነው የመጣሁት። ዩቲዩብ በተለይ ዩቲዩብ ለመስራት አይዲያው ሐሳቡ ፍቅሩ ያላችሁ ሰዎች በደንብ ይረዳችኋል። 1000 ሰብስክራይብ እና 4000 ዎች ሲደርሱ ከዛ በኋላ በደንብ እንድሰሩ ያስችላችኋል ማለት ነው። በዚህ ጊዜ ዩቲዩብ ላይ ተለ ዩቲዩብ ትንሽ ነገር ልንገራችሁ። ዩቲዩብ ማለት በዩቲዩብ ላይ በጣም ብዙ ብር ይሰራል። በሀገራችን ላይ በጣም ብዙ እየሰሩ ያሉ ሰዎች አሉ። በዚህ በዩቲዩብ ቻናል ሲሰሩ ሁለት ወሳኝ ነገሮች ያስፈልጋል። 1000 ሰብስክራይበር እና 4000 ዎች ግዴታ ነው። እነዚህን ከሞላችሁ ማለት ሞኔታይዝ ሆናችሁ ብር መስራት ይቻላል። ምንም ጥርጣሬ የለውም። እነዚህን ቅድመ ሁኔታዎችን ለማሟላት ግን በጣም ብዙ ወጣ ውረድ አለ። ብዙ ቪዲዮ መልቀቅ፣ ብዙ መልፋት፣ አሪፍ የሆኑ ቪዲዮዎችን መልቀቅ፣ ኮንሲስተንሲ ባለው መንገድ መስራት ማለት ነው። አንዳንዱ 2-3 ቪዲዮ ለቅና ይተዋል። ግን ያንን ደግሞ ከዛ ወጣ ባለ መንገድ እንዴት የራሳችሁን ቪዲዮ በማየት 4000 እና 1000 ዎች ከደረሳችሁ በኋላ 4000 እና 1000 ሰብስክራይብ ከገባችሁ በኋላ እንዴት የራሳችሁን ቪዲዮ በማየት ገንዘብ እንደምትሰሩ አሳይ። ያ ደግሞ እምቢ ያላላችሁ ሰዎች ፕሮሚስ ምገባላችሁ 500 ሰብስክራይብ ሲገባ የኔ አሁን ይሄ ያደገ ያለ ዩቲዩብ ቻናል ላይ እየሰራውበት ያለው 500 ሰብስክራይብ ሲገባ ዩቲዩብ የናንተን ዩቲዩብ ከታች ከኮሜንት አስቀምጡልኛላችሁ። ከዛ የናንተን ያን ዩቲዩብ ቻናል እያንዳንዱ ቪዲዮ ያዩ አስተዋውቅላችኋል ማለት ነው። ለኔ ሰብስክራይበሮች ወይ ለኔ ፋሚሊዎች እያንዳንዱ ማስተዋውቅላችኋል። ያኔ እነሱም ሰብስክራይብ ያደርጋሉ። በዛው ልክ ደግሞ ቪዲዮ ናራ በዛው ልክ ደግሞ ዎች አወርና ሰብስክራይበር ያደገ ሲሄድ ሞኔታይዝድ ከሆናችሁ በኋላ ካለምንም ችግር መስራት ትጀምራላችሁ ማለት ነው። ይሄ የኔ ፕሮሚስ ነው። ከ500 በላይ ሲሆን በደንብ አክቲቭ ሆነ እርስ በደንብ ምን ሰራ ይሆናል። ይሄ የኔ ፕሮሚስ ነው ማለት። እስከዛ ግን ያ ዩቲዩብ ቻናል ምን ላይ መስራት እንደምትፈልጉ በደንብ እየሰራችሁ በደንብ እያሰባችሁ ቆዩበት። ከዛ በኋላ ኢሚዲየትሊ ስራ እንጀምራለን ወይም የናንተ ዩቲዩብ ቻናል ማስተዋወቅ ጀምራለሁ ማለት ነው። በዛው ልክ እያደገ ይላል ማለት ነው። ነገር ግን ከዛ በፊት እኔ የራሴ ዩቲዩብ ቻናል አለኝ። እዚህ ላይ ኦሬዲ ሞኔታይዝድ የሆነ የመጀመሪያ ክፍያ ተቀብዬ ወደ ሁለተኛ ክፍያ የርኩበት ያለው የራሴ ዩቲዩብ ቻናል አለኝ። ተካፋይ የሆንኩበት ሞኔታይዝድ የሆነ እነዛን ቅድመ ሁኔታዎችን አሟልቶ ክፍያ የጀመረልኝ ዩቲዩብ ቻናል አለ። በዛ ዲፔንድ ሆኜ እያንዳንዱ ዲቴል የማሳያችሁ ይሆናል። ብር እንደሰራው እያንዳንዱ አሳያችኋለሁ። ምክንያቱም ማታምኑ ሰዎች ስላሉ ይሄ ሳክስ ነው እንዲህ እኛ እንትን ለማለት ነው ቪው ለማግኘት የሚባለው ወሬ ስላለ እኔ ስለሆነ እኔ እያንዳንዱ ዲቴል አሳያችኋለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ፋሚሊ ሆኑ፣ አበረታቱኝ። ቀጥታ ወደ ቪዲዮ እንግባ። እዚህ ላይ ስልክ አለኝ። አስፈላጊ ከሆነ በፒሲም እያንዳንዱን ስክሪን ሪከርድ እያደረግኩኝ ማሳያችሁ ይሆናል ማለት ነው። እዚህ ላይ እንግዲህ እዚህ ላይ ስክሪን ሪከርድ እያደረግኩኝ ሳሳይ በዳታ ነው የምጠቀመው። እኛ ቤት ዋይፋይ የለም። ዋይፋይ እኛ ቤት አይፈቀድም። ለምን አልተፈቀደም እየሰራ አይደለም ወይ የሚባል ጥያቄ ሊኖር ይችላል። ለዛ ሌላ ጊዜ በደንብ እመልስላችኋለሁ። አሁን ግን በዳታ ሲሆን ስትራግሎች ማለት ኢንተርኔት ኮኔክሽን በጣም አዛ ይሆናል። ያንን ተረዱኝ። በሉኝ ላይሰራ ይችላል ማለት ላይ ሊያቋርጥ ይችላል። ግን በቻልኩኝ አቅም ለማለት እሞክራለሁ ማለት ነው። እዚህ ጋር ዳታ ከፍቼ ወደ ዩቲዩብ ገባሁኝ ማለት ነው። ከዛ በፊት እንግዲህ ማልቲፕል የሆነ ዩቲዩብ ቻናል አካውንት ይኖራችሁ
ምክንያቱም በዛ ስለሆነ ዩቲዩብ ቻናላችሁ የምታዩት ማለት ነው። እያንዳንዱ እየከፈላችሁ ማየት ነው። ከዛ ውጪ ምንም ነገር የለውም። ከዛ እዚህ ጋር ሳሳያችሁ ማለት ነው እዚህ ጋር እንደምታዩት MDI ዩቲዩብ የሚል ዩቲዩብ ቻናል አለኝ። ገብታችሁ ቼክ አድርጉት አደራ። በዚህ ጊዜ ቼክ ስታደርጉ የዩቲዩብ ቻናል የውጪ ኮንቴንት ስለሆነ የውጪ ሰው ብቻ ነው የሚያይልኝ፣ የሀገር ውስጥ ሰው አያይልኝም። ያን ነው የምፈልገው። ምክንያቱም ከውጪ ሲያይልኝ አልጎሪዝም የሚባል ስላለ ወደ ዩቲዩብ ወደ ውጪ ሰዎች ነው የኔ ዩቲዩብ ቻናል የሚገፋልኝ። በዛ ጊዜ ቪዲዮ ሙሉ ከውጪ ሲሆን በዛው ልክ ደግሞ ብር የመስራት አቅሙ ሀይ ይሆናል ማለት ነው። ግን እናንተ ገብታችሁ ካለ VPN ገብታችሁ ስታዩ ለኔም ጉዳት ነው የሚሆነው። አልጎሪዝሙ ወደ ኢትዮጵያ ካደረገ ምንም ኪሳራ ነው የሚሆነው ማለት ነው። የለፋውት ባዶ ይቀራል። ከዛ ሁሉ ቼክ ለማድረግ ስትሞክሩ ስትፈልጉ በተቻላችሁ አቅም VPN ከፍታችሁ ብታዩት ባይ ነኝ። ካልሆነ አትዩልኝ ወይም አትግቡ። ጀስት እዚህ ላይ እኔ በማሳየው መንገድ ብቻ አይታችሁ ተውት ማለት ነው። የኔ መሆኑን ላሳያችሁ ፈልጌ ነው ዩቲዩብ ቻናሉ ማለት ነው። እዚህ ጋር አለ እዚህ MDI ዩቲዩብ ይላል። እየሰራሁበት የፈጠራ ዩቲዩብ ቻናል ነው ወይም ኢኖቬሽን ነው። እየወዳደቁ እቃዎችን እያነሳው ወደ ጥቅም ያዋልኩበት ቪዲዮ ነው። እና እዚህ ጋር እገባለሁ። ስገባ እዚህ ላይ እንደምታዩት ብዙ ቪዲዮ አለ። ወደ 24 ቪዲዮ የለቀቅኩት በዚህ ዩቲዩብ ቻናል ላይ እንደምታዩት 9000 ቪዲዮ አለ፣ 14000 ቪዲዮ አለ፣ 2000 ቪዲዮ አለ፣ 4000 ቪዲዮ አለ፣ 125000 ቪዲዮ አለ፣ 3000 እያለ በጣም ብዙ እየሰራሁበት ያለው ይሄ ቀልድ እንዳይመስላችሁ። በዚህ በእያንዳንዱ ሰርቼበታለሁ ገንዘብ ማለት ነው። የመጀመሪያ ክፍያ በ1000 ብር በዛው ነው፣ ከውጭ ስለሆነ ነው የተቀበልኩት። በኢትዮጵያ ሲሆን ምንም አይከፍላችሁም። በ1000 አይደለም መክፈል ሞኔታይዝ ራሱ አትሆኑትም። እና እንዴት ሆነን በደም ሌላ ጊዜ አወራችኋል። ይሄ አለ። ከዛ የሆነ ጊዜ ምን አደረኩኝ VPN ከሆነ ዋናው ማተር የሚያደርገው VPN ከሆነ እንዴት በራሴ አልሰራም ብዬ አይዲያ መጣልኝ። ከዛ ወደ ፓብሊክ ከማድረግ በፊት ራሴን በራሴ ማየት ጀመርኩኝ ማለት VPN ከፍቼ። ከዛ በኋላ በ400 እዚህ ጋር እንደምታዩት how to make matchbox recapture የሚላለ እሱ ብቻ በ495 ሰው ብቻ ስንት እንደሰራው ላሳያችሁ። እዚህ ላይ ስገቡት ሳሳያችሁ ማለት ነው። እዚህ ላይ ሳሳያችሁ እዩት። እዚህ ጋር 15.19 ዶላር ነው የሰራሁት። በስንት መቶ በ495 ቪው ማለት ነው። ወደ 10000 ቪው፣ ወደ 4000 ቪው፣ ወደ 50000 ቪው ቢሆን ስንት መስራት እንደምችል እናንተ ራሳችሁ ብሩን አባስታችሁ ራሳችሁ እዩት። የምሬ ነው ማለት እኔ ማየት ብቀጥል በዛው ጊዜ አግኝቼ ሰዓት አግኝቼ ማየት ብቀጥል ኖሮ ስንት ብር መስራት እንደምችል እናንተ ራሳችሁ ትሩት። ግን እኛ አሁን በሰራነው መልክ እንስራው። እስቲ ወደ ኢትዮጵያ እንምተው። 15 ነጥብ ሲባዛ 15 ነጥብ 19 ሲባዛ በ125 አድርገን እንምተው 1900 ብር ነው የሰራው። 2 ብር ነው የጎደለው። 1900 ብር ነው የሰራው። በሁለት ቀን ብቻ ነው ያልኳችሁ ጋይስ። የራሴን ቪዲዮ በማየት ብቻ በስንት በ495 ሰው ብቻ ነው የሰራሁት። ይሄ ቀልድ አይደለም። እየነገርኳችሁ እያሳያችሁ ያለሁት በሌሎች ኮንቴንቶች ላይ ባሳያችሁ፣ በሌሎች ቪዲዮዎች ላይ ባሳያችሁ በዛ ልክ 1000 ባለ ዝጋማ ድጋሚ ሁሉ በቃ the most of 4000 ቪው 5000 14000 ቪው ያገኙበት አለ። እያንዳንዱን ባሳያችሁ ትደነግጣላችሁ። ግን አላሳያችሁ እናንተም ደርሳችሁ እንድታዩት በማለት ነው ያንዱ ቪዲዮ ነው ያሳያችሁት። እዚህ ጋር ያሳየሁት የ400 ቪው ብቻ ነው ያሳየሁት። ሌላውን ደግሞ ባሳያችሁ ምን እንደምትሉ አላቅም። ብቻ ይሄ ነው። በደንብ መስራት ይቻላል። ከዚህ ወጣና እንዳልኳችሁ ይሄ የሚሆነው እናንተ VPN አብርታችሁ የራሳችሁ ቪዲዮ ባይት ነው። እዚህ ጋር እኔ የምጠቀምበት VPN አለ። እዚህ ጋር ስሙ ራሱ ምን ይላል? ያው እዚህ ጋር XYST አጥፍቼ ድጋሚ ልክፈተው VPN ነው ማለት ነው። XY VPN ይላል። ይሄ VPN ትከፍቱትና እንግዲህ ይሄን VPN ስትከፍቱት ብዙ አማራጭ አለ። ዩናይትድ ስቴትስ አለ፣ የካናዳ አለ፣ የብራዚል አለ፣ ዋትኤቨር በጣም ብዙ ነው ያለው። ይሄን ከፍታችሁ እዚህ ጋር እኔ እንግዲህ በመጀመሪያ ደረጃ ያስቀመጥኩት የዩናይትድ ስቴትስ ነው ያስቀመጥኩት። እዚህ ጋር ብዙ አይነት ዩናይትድ እዛ ውስጥ ያሉ ቺካጎ፣ እንደነ አትላንታ ምናምን ያሉ ሚያሚ ምናምን በጣም ብዙ አሉ። ከነዚህ የመረጣችሁ እናንተ በተመቻችሁ ሀገር ላይ ወይ በተመቻችሁ እንትን ላይ እየገባችሁ ማየት ነው ማለት ነው። እዚህ ጋር ለምሳሌ የሀገራችን ወይ የኢትዮጵያ ቪዲዮ እኔ ኢትዮጵያ ውስጥ ነው ያለሁት VPN ከፍቼን ያያለሁት የአንድ ኢትዮጵያዊ ቪዲዮ ባገኘው እስቲ እንዴት እንደሚሰራ ላሳያችሁ። እዚህ ጋር እንግዲህ ሊሊ ብራ አይደለም ምናምን ብቻ የሚል ቪዲዮ አገኘሁኝ። ኦሬዲ ሞኔታይዝ አይሆንም ይሄ መሰለኝ። ሞኔታይዝ ቢሆን ኖሮ ቀጥታ ያመጣልኝ ነበር ማለት ነው ቪዲዮ። እዩት። እዚህ ላይ እንግዲህ የኢትዮጵያ ቪዲዮ የከፈትኩት ስፖንሰር ዲልና እዚህ ጋር እንግዲህ listen
20 book in 20 days የሚል how to ምናምን ብቻ የሚል ይሁት እዚህ ጋር ስፖንሰርድ የሚል ይታያቻል ብዬ አስባለሁ። ስፖንሰርድ የሚለው እንግዲህ በዚህ ዩቲዩብ ቻናል እየከፈለው ነው ማለት ነው። እኔስ በማይበት ጊዜ እየከፈለው ይገኛል። አሁን እዚህ ጋር ስኪፕ የምትላለች እሷም ብነካት ቀጥታ ወዴት እዚህ ጋር ኤግል የሚል እንት ያመጣና ቀጥታ ቪዲዮን ይቀጥልልኛል ማለት ነው። በዚህ ሰዓት እየተከፈለው ለዛ ዩቲዩብ ቻናል እየተከፈለው ይገኛል። ዛስቲት በዚህ መንገድ የእናንተን ቪዲዮ እየከፈታችሁ ምን ያላችሁ ማየት ነው። ሌላ ምንም ታሪክ የለውም። የምሬ ነው። በዚህ መንገድ በጣም ብዙ ገንዘብ ይሰራል። እኔ በራሴ የሰራሁትን ነው የኔን ምሳሌ አድርጌ ነው እያሳየሁት ያለሁት። በዚህ መንገድ በሚገባ ገንዘብ ይሰራል። እናንተም ብትሆኑ መስራት ትችላላችሁ። የምሬ ነው። እዚህ ጋር በቃ በድግግሞሽ ሌላ ቪዲዮ አካውንት ሌላ እየቀየራችሁ ሌላ ቪዲዮ አካውንት እየቀየራችሁ ሌላ ቪዲዮ ምናምን ማየት ነው። በዚህ እንግዲህ እያያችሁ አስቀምጣችሁ እናንተ ስራችሁ መስራት ነው ማለት ነው። ግን ቪዲዮ ሲያልቅ ድጋሚ ሌላ አካውንት ቀየራችሁ መጣችሁ የእናንተን ድጋሚ ያንን ቪዲዮ ፕሌይ ማድረግ ማለት ነው። አለቀ። በዚህ መንገድ በጣም ብዙ ብር ይሰራል። ይሄ እንግዲህ እኔ በትንሽ ነው ያሳየኋችሁ። ሌክሽን በጣም አዛ ነው የሚያደርገኝ። ዳር ጊዜ ነው በሰፊው በደንብ እያንዳንዱ ዲቴል አሳያችኋለሁ። ነገር ግን በትንሹ እንድታውቁ ያክል ወይም እየሰራችሁ ያልሆናችሁም ካላችሁ ሞኔታይዝ ሆናችሁ በዚህ መንገድ መስራት ትችላላችሁ። መልቲፕል የሆነ አካውንት ከኖራችሁ ማለት ነው። ይሄ ነው ብዙም ባይሆን በትንሹ ነው ያሳያችሁ። ይህን ይመስላል። ቪዲዮ ከጠቀማችሁ ትንሽም ቢሆን እናንተን ከረዳችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ያልገባችሁ ወይ ትንሽ ጥያቄ የፈጠረባችሁ ነገር ካለ ከታች ከኮሜንት ስር አስቀምጡልኝ። በተቻለኝ መጠን እየገባው ለመመለስ እሞክራለሁ። ካልሆነ ደግሞ አስፈላጊ ከሆነ በቪዲዮ አስደግፌ እሰራለሁ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ታንኪዩ በጣም